ሁል ጊዜ ሌሊት ይደገማል። በከባድ እንቅልፍ ውስጥ እያለህ በድንገት ዓይንህ ይከፈታል። ሰዓቱን ስታየው ከሌሊቱ 9 ሰዓት ወይም 10 ሰዓት ሆኗል። ተመልሰህ ለመተኛት ትሞክራለህ፣ ግን አእምሮህ በሐሳብ ይሞላል። የሆነ ሰው ትኩር ብሎ የሚያይህ ወይም ደግሞ በጣም አስፈላጊ ነገር የረሳህ ይመስልሃል። ይህ የእንቅልፍ እጦት ወይም ኢንሶሚና ባይሆንስ? ይህ መንፈሳዊ ቀጠሮ ቢሆንስ? በብዙ የዓለማችን መንፈሳዊ አስተምህሮቶች ከሌሊቱ 9 ሰዓት እስከ 11 ሰዓት ያለው ጊዜ ቅዱስ ሰዓት በመባል ይታወቃል። በዚህ ሰዓት በቁስ አካላዊና በመንፈሳዊ ዓለም መካከል ያለው መጋረጃ በጣም የሚቀጥንበት ጊዜ ነው። ዩኒቨርስ አንተን ለመጥራት ስልክ አይጠቀምም፣ ይልቁንም ይቀሰቅስሃል። በዚህ ሰዓት ዓለም ዝም ትላለች፣ የአንተ ኢጎ ይተኛል፣ እናም መንፈስህ መልእክቶችን ለመቀበል ዝግጁ ይሆናል። በዚህ ሰዓት የምትነቃ ከሆነ ለመንፈሳዊ እድገት ተመርጠሃል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችንን መቀላቀል ትችላላችሁ። ወደ 8ቱ ነጥቦች ከመሄዳችን በፊት ይህ ሰዓት በሳይንስና በመንፈሳዊ ምርምር ምን እንደሚመስል እንይ። በሳይንሳዊ ምርምር በጥንታዊ የቻይና ሕክምና ቦዲ ክሎክ ምርምር መሰረት ከሌሊቱ 9 ሰዓት እስከ 11 ሰዓት ያለው ሰዓት የሳምባ የኃይል ማዕከል ከፍተኛ ደረጃ ላይ የሚደርስበት ነው። በመንፈሳዊ ትርጉም ሳምባ ሐዘንንና የመልቀቅን ስሜት ይወክላል። በዚህ ሰዓት የምትነቃ ከሆነ ነፍስህ ከአንድ ከባድ የሐዘን ወይም የጭንቀት ኃይል ለመላቀቅ እየሞከረች ነው። በመንፈሳዊ ምርምር በክርስትና እምነት ይህ ሰዓት የሌሊት ትጋት ወይም ዋች ኦፍ ዘ ናይት ይባላል። በሌሎች የምስራቅ ፍልስፍናዎች ደግሞ አምሪት ቬላ ወይም የንጋት ማር ይሉታል። የአእምሮ ሞገድ ጥናቶች እንደሚያሳዩት በዚህ ሰዓት አእምሮአችን በቴታ ስቴት ውስጥ ነው የሚሆነው። ይህ ሁኔታ ለፈውስና ለጸሎት እጅግ አመቺ ጊዜ ነው። በዚህ ሰዓት ስትነቃ ጊዜህን በፌስቡክ ወይም በጭንቀት እንዳታባክን። እነዚህን 8 ነገሮች በማድረግ የመንፈሳዊ ጥሪውን ተጠቀምበት። አንደኛ፣ በዝምታ ውስጥ ቆይ። መብራት አታብራ። ብሩህ መብራት ስታበራ ወይም ስልክህን ስታይ የሰውነት ሜላቶኒን የተባለው ንጥረ ነገር ይሞታል። መንፈሳዊ በር ይዘጋል። በጨለማ ውስጥ ሆኖ የውስጥ ብርሃን ማዳመጥ ይሻላል። ሁለተኛ፣ የሳምባ ትንፋሽ ተንፍስ። ይህ የሳምባ ሰዓት ስለሆነ 10 ጥልቅ ትንፋሾችን ውሰድ። ለ4 ሰከንድ ወደ ውስጥ ሳብ፣ ለ4 ሰከንድ ያዝ፣ ከዚያም ለ8 ሰከንድ በቀስታ ወደ ውጪ አውጣ። ይህ መንፈስህን የሚያውኩ ስሜቶችን ያጸዳል። ሶስተኛ፣ መልእክቶችን አዳምጥ። ዝም ብለህ ቁጭ በል። መልእክቱ ምንድነው ብለህ ራስህን ጠይቅ። ብዙ ጊዜ አዳዲስ የሥራ ሐሳቦች፣ የችግር መፍትሄዎች ወይም ማስጠንቀቂያዎች ወደ አእምሮህ ይመጣሉ። አራተኛ፣ የመንፈስ ማስታወሻ ይኑርህ። ከአልጋህ አጠገብ ደብተርና ስክሪፕቶ አስቀምጥ። ወደ አእምሮህ የመጡትን የመጀመሪያዎቹን 3 ቃላት ጻፍ። ጠዋት ስትነቃ ትርጉማቸው ይገለጽልሃል። አምስተኛ፣ የምስጋና ቅኝት አድርግ። በዚህ ሰዓት መንቃት ብቸኝነት ሊሰማህ ይችላል። ያንን ስሜት ለመቀየር 5 የምታመሰግንባቸውን ነገሮች ጥራ። ምስጋና ወደ ከፍተኛ መንፈሳዊ ጥበቃ መግቢያ ፓስወርድ ነው። ስድስተኛ፣ ለብ ያለ ውሃ ጠጣ። ውሃ የኃይል ማስተላለፊያ ወይም ኮንዳክተር ነው። መንፈሳዊ መልእክቶችን ስትቀበል ሰውነትህ ያንን ኃይል እንዲሸከመው ውሃ መጠጣት ያስፈልገዋል። ሰባተኛ፣ ጸልይ ወይም አሰላስል። መጋረጃው ቀጭን ስለሆነ ጸሎትህ በቀጥታ የሚያርግበት ሰዓት ነው። የወደፊት ህይወትህን በዚህ ሰዓት አውጀህ ፍጠር። ስምንተኛ፣ እንቅልፍህን በኃይል አትጥራ። ተኝቼ ካልሆነ ብለህ ራስህን ካስጨነቅ ጭንቀት ትፈጥራለህ። ይልቁንም ነቅቻለሁ፣ እየሰማሁ ነው በል። መልእክቱን ስትቀበል ዩኒቨርስ ራሱ መልሶ በሰላም ያስተኛሃል። ዓለም እንደ አንድ የሬዲዮ ጣቢያ ናት። በቀን ውስጥ ብዙ ረብሻ፣ የሰው ሐሳብና የኢንተርኔት ጫጫታ አለ። ነገር ግን ከሌሊቱ 9 ሰዓት ላይ የሬዲዮ ጣቢያው ጥራት ይኖረዋል። አንተ እየሰማህ ያለው የአጽናፈ ዓለም ሞገድ ነው። በዚህ ሰዓት የምትነቃ ከሆነ አንተ ለሌሎች ሰዎች ስትል በጸሎትና በበጎ ሐሳብ እንድትቆም የተመረጥክ የብርሃን ሰራተኛ ነህ ማለት ነው። በሚቀጥለው ጊዜ ከ9 ሰዓት እስከ 11 ሰዓት ባለው ጊዜ ስትነቃ አትበሳጭ፣ ይልቁንም ፈገግ በል፣ ምክንያቱም ከፈጣሪ ጋር ቀጠሮ አለህ። እነዚህን 8 ነጥቦች ተጠቅመህ እንቅልፍ ማጣትህን ወደ መንፈሳዊ ጥንካሬ ቀይረው። በዚህ ሰዓት የምትነቁ ከሆነ ኮሜንት ላይ እየሰማሁ ነው ወይም አይ አም ሊስኒንግ ብላችሁ ጻፉ።
ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የዓለማችንን ሚስጥራት አብረን እንመርምር። በቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ቻው።